አፈቅርሃለሁ አፈቅርሻለሁ እኔ ከልብ ነው የሚወደው ልቤ ስላንቺ እያሰበ ነበር የልቤ ንግስት የልቤ ንጉስ እንዲሁም ሌሎች ከልብ ጋር የተቀራረቡ ቃላቶችና ሀሳቦች ተናግረን ወይም አስበን ይሆናል። ነገር ግን ልብ ምንድነው? ልብና ፍቅር እንዴት ተገናኙ? ላቭ የሚለው ምልክት ለምን ከልብ ጋር ተገናኘ? እነዚህንና ስለ ልብ የማታውቁትን ምስጢሮች የምንመለከተው ይሆናል። ሰላም የመልካምነት ቻናል ቤተሰቦች እንደምን ቆያችሁ? እንደ ሁልጊዜ ቪዲዮ ላይክ በማድረግ ያላችሁን አስተያየት በኮሜንት በማስፈር ቪዲዮ ሲለቅ ቶሎ እንዲደርሳችሁ የደወል ምልክት በመጫን አብራችሁን ቆዩ። ልብ በሰው ልጅ ከሚገኙ ኦርጋኖች ውስጥ አንዱ ሲሆን ልብ በሰውነታችን ውስጥ ትልቅና ወሳኝ ኃላፊነት አላት። ልብ በደረት ውስጥ የሚገኘው ጡንቻዊ አካል ነው። በትንሹ ሰውነታችን ውስጥ ወደ መሃል ግራ የምትገኝ የደም ዝውውር ስርዓት አካልም ነው። ልብ ለሰው ልጅ ትልቁ ማሽን ሲሆን የሰው ልጅ ያለ ልብ መኖር በፍጹም አይቻልም። ልብ ለሰውነታችን በሙሉ ደምን የምትሰጥ ሲሆን 24 ሰዓት ያለ እንቅልፍ በታታሪነት ትሰራለች። ለምሳሌ አይምሮ እኛ ማሰብ ስናቆም ወይም ስንተኛ ሁሉን ነገር ትቶ የሚያርፍ ሲሆን እንዲሁም አይኖች፣ ጆሮች በዚያ ሰዓት ሁሉም ነገር ሊያርፍ ይችላል። ነገር ግን ልብ በፍጹም የማታርፍ ሲሆን ደከመኝ ሰለቸን ሳትል በታታሪነት 24 ሰዓት ትሰራለች። ምክንያቱም ልብ አንድ ማይክሮ ሰከንድ ደም መርጨት አቆመች ማለት የሰው ልጅ ሰው ከመሆን ወደ ሬሳ የመቀየር ከፍተኛ እድል አለው። እንዲሁም አይምሮ ያለ ደም በፍጹም አታስብም። የሰውነታችን የተለያዩ አካል ያለ ደም በፍጹም አይሰራም። ስለዚህ ነው እግዚአብሔር ለሰው ልጅ የሰጠ ትልቁ ማሽን ነው የምንለው ልብን። ልብና ፍቅር እንዴት እንደተገናኙ እስካሁን አከራካሪ ጉዳይ ቢሆንም ልብና ፍቅር ግን የተገናኙበት የተለያዩ ሳይንቲስቶችና ሃይማኖት መሪዎች ሀሳባቸውን ያስቀምጣሉ። ፍቅር ከልብ ጋር የተገናኘበት ትልቁ ዓላማ የሰው ልጅ ያለ ልብ መኖር ስለማይችል እንዲሁም ከልብ ጋር ተለይቶ በፍጹም መኖር እንደማይችል የሰው ልጅ ፍቅር እንደ ልብ ተቀብሎ በእውነት አፍቅሮ እንዲወድ ነው። የሰው ልጅ ከልብ ተለይቶ መኖር እንደማይችለው ሰው ከእውነተኛ አጋር በፍጹም እንዳይለይና እንደ ልብ አፍቅሮ በአንድነት ከአጋሯ ጋር እንዲኖር ነው። ፍቅር የተለያዩ ስያሜ እየተሰጠ ሲሆን ነገር ግን ፍቅር ለሰው ልጅ ትልቁ እና አስፈላጊ እንደ ልብ የምንንከባከብበት ስጦታ ነው። ሰላም የመልካምነት ቻናል ቤተሰቦች ከዛሬ በኋላ ፍቅር በእውነት እንደ ልብ እያሰባችሁ እንድትጠብቁ እመክራችኋለሁ። ስለተከታተላችሁኝ አመሰግናለሁ። ቪዲዮን ላይክ በማድረግ ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ አበረታቱኝ። አመሰግናለሁ።